ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። በዛሬው ትምህርታችን ደግሞ የአማርኛ ፊደላት ክፍል 2ን ይዘንላችሁ ይመጣል። እስኪ አንድ ባንድ ሁሎችን ረጋ እያልን እያነበብን እየደጋገምን እያነበብን እናያቸዋለን። ቸዋናት ቨ ናት። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ። ለጀማሪ ተማሪዎች የመጀመሪያ ስራችሁ ሊሆን የሚችለው ምንድን ነው? ከዚህ ወይም ደግሞ ከግራ ወደ ቀኝ ማንበብ ማለት ነው። ከዛ በኋላ ከዚህ ከያዛችሁት በኋላ ደግሞ ከቀኝ ወደ ግራ ልክ እንደዚህ ቨ፣ ቡ፣ ቪ፣ ቫ፣ ቬ፣ ቭ፣ ቮ እንደዚህ ማንበብ ከቻላችሁ በኋላ ደግሞ ከዚህ ተጀምሩና ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ እንደዚህ ያደረጋችሁ ደጋግማችሁ ካነበባችሁት በአጭር ጊዜ ድምጻቸውንም ቅርጻቸውንም አቀላጥፋችሁ ስለምትይዙት ታነባላችሁ ማለት ነው። እሺ ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። ቮ፣ ቭ፣ ቬ፣ ቫ፣ ቪ፣ ቡ፣ ቨ። እቺ ደግሞ ተ ነች። ተ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። አብዛኞቻችሁ ጀማሪ የሆናችሁ ስታነቡ ከዚህ ጀምራችሁ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ እንደዚህ ብላችሁ ስላነበባችሁት ማነበው መስሏችሁ ነው የምትደናገሩ። ነገር ግን እያንዳንዳቸውን ፊደላትን መጀመሪያ ቅርጻቸውን እስከ ድምጻቸው ከያዛችሁ አገጣጥሞ ማንበብ በጣም ቀላል ነው። ሌላ ምንም የሚጨመር የሚቀነስ ነገር የለውም። ፊደሎችን እንዳመጣጣቸው ቅደም ተከተላቸውን ጠብቆ ስማቸውን መጥራት ብቻ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። ቶ፣ ት፣ ቴ፣ ታ፣ ቲ፣ ቱ፣ ተ። ተ፣ ቱ፣ ቲ፣ ታ፣ ቲ፣ ቴ፣ ት፣ ቶ። እሺ እቺ ደግሞ ማናት? እቺ ደግሞ ቸ ነች። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። ቾ፣ ች፣ ቼ፣ ቻ፣ ቺ፣ ቹ፣ ቸ። እቺ ደግሞ ማናት? እቺ ደግሞ የ ነች። የ፣ ዩ፣ ይ፣ ያ፣ ዬ፣ ይ፣ ዮ
የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ ዮ ይ ዬ ያ ይ ዩ የ የ እሺ እቺ ደግሞ ነ ነች። ነ ኑ ኒ ና ኔ ን ኖ ነ ኑ ኒ ና ኔ ን ኖ ኖ ን ኔ ና ኒ ኑ ነ ኖ ን ኔ ና ኒ ኑ ነ እሺ ኖ ን ኔ ና ኒ ኑ ነ አሁን ደግሞ ከላይ ወደ ታች ቨ ተ ቸ የ ነ ቨ ተ ቸ የ ነ ቡ ቱ ቹ ዩ ኑ ቡ ቱ ቹ ዩ ኑ ቪ ቲ ቺ ይ ኒ ቪ ቲ ቺ ይ ኒ ቫ ታ ቻ ያ ና ቫ ታ ቻ ያ ና ቬ ቴ ቼ ዬ ኔ ቬ ቴ ቼ ዬ ኔ ቭ ት ች ይ ን ቭ ት ች ይ ን ቭ ት ች ይ ን እሺ እቺ ደግሞ ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ ቮ ቶ ቾ ዮ ኖ እሺ እንደዚህ ካነበብናቸው በኋላ እያንዳንዳቸውን እያየን ሳናይ ደግሞ መጻፍ መለማመድ። ቅርጻቸውን ስናይ የመጀመሪያ ፊደሎች ምንም አይነት ቅጽል የላቸውም። ሁለተኛ ፊደሎች ደግሞ ከጎን አላቸው ማለት ነው። ምን አላቸው? ከጎን። ሶስተኛ ፊደሎች ደግሞ እግራቸው ወደ ቀኝ ሸፈፍ ያሉ ናቸው ማለት ነው። አራተኛ እግራቸው አጠር ያለ በግራ በኩል ወይም ደግሞ ወደ ግራ እግራቸው ሸፈፍ ያለ ነው ማለት ነው። ባለ አንድ እግር ከሆኑ ወደ ግራ ሸፈፍ ያለ፣ ከዛ ውጭ ከሆኑ ደግሞ እግራቸው በግራ በኩል አጠር ያለ። አምስተኛ ከቀኝ እግራቸው ላይ ቀለበት። ስድስተኛ የተለያዩ ናቸው። ሰባት ከቀኝ በኩል እግራቸው ያጥራል ወይ ደግሞ ከላይ ቀለበት ይኖራቸዋል ማለት ነው። ምን ይላቸዋል? ይኖራቸዋል። እሺ ቀጣይ ደግሞ የምናየው ማን ነው? ኘ ኘ ኙ ኚ ኛ ኜ ኝ ኞ ኘ ኙ ኚ ኛ ኜ ኝ ኞ ኞ ኚ ኜ ኛ
ኝ ኙ ኘ ኞ ኝ ኜ ኛ ኚ ኙ ኘ ኞ ኚ ኜ ኛ ኚ ኙ ኘ ሌላው ማናት ደግሞ አ ነች። አ ኡ ኢ አ ኤ እ ኦ አ ኡ ኢ አ ኤ እ ኦ እሺ ኦ ኦ እ ኤ አ ኢ ኡ አ አ ኦ እ ኤ አ ኢ ኡ አ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ከ ኩ ኪ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኩ ከ ኮ ክ ኬ ካ ኪ ኩ ከ ከ ኮ ክ ኬ ካ ኪ ኩ ከ ኸ ሁ ሂ ሃ ሄ ህ ሆ ኸ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ ሆ ህ ሄ ሃ ሂ ሁ ሃ ወ ው ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ው ዎ ወ ወ ው ዊ ዋ ዌ ው ወ እሺ አሁን ደግሞ ከላይ ወደ ታች ኘ አ ከ ኸ ወ ኘ አ ከ ኸ ወ ኙ ኡ ኩ ሁ ው ኙ ኡ ኩ ሁ ው ኙ ኡ ኩ ሁ ው ኚ ኢ ኪ ሂ ዊ ኚ ኢ ኪ ሂ ዊ ኛ አ ካ ሃ ዋ ኛ አ ካ ሃ ዋ ኛ አ ካ ሃ ዋ ኜ ኤ ኬ ሄ ዌ ኜ ኤ ኬ ሄ ዌ
ኝ እ ክ ህ ው ኝ እ ክ ህ ው ኞ ኦ ኮ ሆ ዎ ኞ ኦ ኮ ሆ ዎ። ልክ እንደዚህ እያደረጋችሁ መለማመድ ትችላላችሁ ማለት ነው። ቅጽላቸውን ደግሞ እያንዳንዳቸውን ማስተውሎ ማንበብ ግዴታ ነው። ሁለተኛ ከጎን ከጎን ያላቸው፣ ሶስተኛ እግራቸው ላይ ሸፈፍ ሸፈፍ ያለ፣ አራተኛ እግራቸው ማጠር፣ 5 ከቀኝ እግራቸው ቀለበት፣ 6 የተለያዩ ናቸው። ሰባተኛ ከላይ ወይም ደግሞ እግራቸው በቀኝ በኩል አጠር አጠር ይላል ማለት ነው። ስለዚህ እንደዚህ ያደረጋችሁ እያነበባችሁ መጻፍ ለማመድ ትችላላችሁ ማለት ነው። ለዛሬ ዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ። በኦንላይን መማርና መከታተል ለምትፈልጉ ደግሞ ከታች ባለው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መደወል፣ መማር፣ መከታተል ትችላላችሁ።